ያንታጨሩም ያስቀምጣል። ነፍሷን ይማርና እማዬን ነው የማስታውስ። እሺ አንዳንዴ ከጎረቤት ጋር ዕለታዊ ግጭት ይኖራል። ሌላ ቦታ ላይ ነበርን በፊት እና ከጎረቤት ጋር ተጣላን። ትንሽ እኛ አቅምም የለንም። ሰዎቹ በአጥር ወጥተው እኛን ይናገሩናል። አጥራት ግንባቸው ላይ ወጥተው ምናምን ነው የሚሉ። አንዳንዴ ሀብታም ሲናገር እኮ ቃላት አያስፈልግም ቸፍ ምናምን ነው እና ሌሎቹ ይናገራሉ። እማዬ አልሰማችም። እማዬ አልተነገራትም። ነፍሷን ይማር እንደዚህ ያሉ ተብለው ተሳደቡ ተብላ መጣች። ጂፒኤስዋን ይዛ ጂፒኤስ ምንድን ነው? ከዘሯል እሷን ይዛ መጣችና የድሮ ሰው ብልጠቱን አየህ። እኛ ራሱ ጎረቤትን እንድንሳደብ አትፈልግም። ዞር በሉ አለችን፣ አባረረችን። ወደ አጥሩ ጋር ሆና አለች የሆነ ነገር ስትል ሰው ዱብ እንዴት ወረደ ሰውየው ከግንቡ ላይ አለች ብሎ በቃ ወዲያው በቃ ተመለሱ። ከማን ጋር ነው አለ። ያ ቤት ተሸጦ ሌላ ቦታ ከኖርም በኋላ እማዬ ምንድን ነው የነገር አትነግረኝም። የዛኔ ምንድን ነው ያልሽው? ምንድን ነው ያልኳት ስላት ሶስት ስትለው ነው ሰውዬው የወረደው። ምንድን ነው የውሸት ምስክር ወረቀት ነው ያለው። ሶስተኛ ክፍል ነው ታውቀዋለች። ሰውየው ሶስት ሲባል ነው። እወዳለሁ በጣም